ምን አባኑ እዚህ ድረስ የመጣው? ምን አባሰ መጣው? ምን አባሪ ሰራውን የመጣው? አንተ ውሻ ምን አባሪ ሰራውን የመጣው? ዞር በል እባክህ። እኔ የመጣሁት ለዲፕሎማሲ ንግግር። ጭራሽ እየቀለድክ ነው? ጭራሽ እየቀለድክብኝ ነው? ሂድልኝ፣ አሁን ሂድልኝ ከቤቴ ሂድልኝ። እጅህን ከላይ ላይ አንሳ፣ ልቀቀኝ። የግድ እኔና እናንተ ማውራት ያለብን ነገር አለ። በጣም ትልቅ ጉዳይ አለ። የግድ ልታዳምጡ ይገባል። የግድ በቃ ሹጣኝ ውጣልኝ፣ ውጣልኝ። ድጋሚ ደግሞ ውጣልኝ። ተስፋ አድርጋለሁ። አንቺ ሰይጣን አረመኔ! ምንድን ነው ያደረግሽኝ ትናንት ማታ? ምን ሆነ ነው? ንገሪኝ፣ ምንድን ነው ያደረግሽኝ? ኧረ በእናትህ ምን ሆነ ነው? ልቀቀኝ! ሰይጣን አረመኔ! ሳመምከኝ። ምን ሆነ ነው? ተረጋጋ እንጂ። ብዙ መነጋገር ያለብን ነገር አለ። ትናንት ማታ የእንቅልፍ ክኒን ሰጥተሽኝ ነበር አይደል? ደሜን ተመርምሬያለሁ እና የእንቅልፍ ክኒን ተገኝቶበታል። አሁንስ ሌላ ነገር ትጨምርልሽ? ምን እንዴ? ቆይ ዙፋን ምንድን ነው እየተፈጠረ ያለው? ምኞት አንቺ ተረጋጊ። አንተ ደግሞ ማለት ቤኪ አትዋሸኝ። ሁሉም ነገር አውቄያለሁ። ሱራፌል መጥቶ ነበረ። ሱራፌል እዚህ መጥቶ ነበር? ዋናው ነገር ሱራፌል መምጣት አለመምጣት አይደለም። አንተ እኔን ዋሽተኸኛል እንዴ? እኔ እናንተ እኮ ተስማምተን ነበረ። አንተ ግን ጭራሽ ከኔ ተደብቀ ጭራሽ ጥፊ። ቆይ ምን መሆነ ነው? ጭራሽ ያረከው ነገር ሳያንስ ሰላም ያገኘውን ቤተሰብ መተልበጠብጥ ነው። ማን ነው የምትለው? ቆይ አንተ ቆንጆ መሆንሽ ጠቀመሽ። ይሄን ጊዜ በአንቺ ቦታ አንድ ፉንጋ ብትሆን ነው አልቆላት። ቀሽም ስለሆነ እኮ ነው እንደምታስበው። ጀመር ከዚህ የዘለለ ነገር አታስብ። አሁን ሌላ ነገር ሳይከተል ቀጥ ብለጣልሽ ከድሮ ማንነቱ ወይም ደግሞ ከብርቱካን ተገላገልኩ ብሎ አስቦ ነበር። ግን ደግሞ በፍጹም ይሄ ነገር እሱ ባላስበውና ገመተው መንገድ መተውበታል ማለት ነው። ሱራፌል እንግዲህ የብርቱካንን ድርሻ ለመጠየቅ በረከት ጋር ተገኝቷል ማለት ነው። በረከት ይህንን ነገር በፍጹም አስቦት አያቅም። የምኞት መዳንና ወይም ደግሞ ለሷ ምን ማድረግ እንዳለበት ብቻ ራሱን ሲያስጨንቅ ነበር የቆየው። አሁን ላይ እንግዲህ ቤቱን መሸጥ እንዳለበት ከወሰነ በኋላ ሌላ ችግር መጥቶበታል ማለት ነው። ያም ችግር እንግዲህ ብርቱካንና ሱራፌል ናቸው ማለት ነው። ቀን ጠብቀው በረከትን ለመጉዳት ደፋ ቀና እያሉ ነው ያሉት። ሱራፌልም እንግዲህ በኩራት ቤቱ የሚሸጠው ብርቱካን ስትፈርም ብቻ ነው ብሎ በረከት ያላሰበውን ነገር ነግሮ አስደንግጦታል ማለት ነው። በረከት የምኞትን ሕይወት ለማዳን ደፋ ቀና ቢልም ግን ደግሞ ነገሮች በሙሉ እየተሳኩለት አይደለም። እናቱ ቤቱ እንዲሸጥ አትፈልግም። በዛ ላይ ደግሞ አሁን ላይ ሱራፌልና ብርቱካን ከፊቱ ተጋርጠውበታል። ምን ማድረግ እንደሚችል ግራ ስለገባው ዶክተርንም ቢያማክር ቤት ብርቱካንን ፈልጎ ማስፈረም ብቻ ነው ያለው አማራጭ። ብርቱካን ደግሞ በፍጹም ይሄ እንዲሆን አትፈልግም። ምክንያቱም ድሮውንም በረከትን ልትጎዳ የቻለችበት ትልቁ ምክንያት ሀብትና ንብረት ነው ማለት ነው። አሁን ላይ እንግዲህ ካላካፈላትና የምትፈልገውን ነገር ካልሰጣት በፍጹም ቤቱ እንዲሸጥ አትፈርምለትም። በዛ ላይ በረከት ይሄ ብቻ ሳይሆን በጋብቻ ላይ ጋብቻ ትልቅ ቅጣት ይጠብቀዋል ማለት ነው። ገፍታ ከሄደች ብርቱካን እንግዲህ ከዚህ በፊት ያበደለችው ነገር ሳያንስ አሁንም በረከትን ልትጎዳው ትችላለች ማለት ነው። አልፈታኝም ባሌ ነው ብላ ከከሰሰችው ሌላ ትልቅ ችግር ውስጥ ሊገባ ይችላል። ለዚህም ነው እንግዲህ በኮንፊደንስ ሱራፌል እና ብርቱካን በረከትን እየተጋፈጡት ያሉት ማለት ነው። በረከት ይሄ ነገር ይፈጠራል ብሎ በፍጹም አልገመተም። ግን ደግሞ አሁን ላይ ብርቱካንን ፈልጎ ካላስፈረመ ቤቱ አይሸጥም። ምኞት ደግሞ ልትድን አትችልም ማለት ነው። ምኞትም የቤቱ መሸጥ በፍጹም አልተስማማችም። ግን ደግሞ በረከት ይህንን ነገር በድብቅ ለማድረግ ቢሞክርም ሱራፌል ፊት ለፊት መጥቶ እየተካሄደ ያለውን ነገር በሙሉ ሲናገር ምኞት በረከት እየዋሻት እንደሆነ አውቃለች ማለት ነው። ምክንያቱም ለበጎ ነው ይሄንን ነገር እያደረገ ያለው። በድብቅ ቤቱን ከሸጠ በኋላ እሷን ሊያሳክማት ነበር ያሰበው። አውርተውበት ስለጨረሱ ቤቱ እንደማይሸጥና ሌላ መንገድ እንደሚፈለግ ነበረ በረከት የነገራት። ግን ደግሞ እሱ አሁን ላይ የታየው ነገርና
ቀላል መስሎ የተሰማው ነገር ቤቱ መሸጥ ቢሆንም ግን ደግሞ እሱ እንዳሰበው ቀላል አልሆነለትም። ብርቱካን ከፊት ለፊቱ ተጋፍጣለች። የ80 ሚስቱ ስለሆነች ልትገለው ብትሞክርም እስካሁን ድረስ ጋብቻቸው ስላልተቋረጠና ስላልተፋቱ ትልቅ ችግር ትፈጥርበታለች። እያንዳንዱ እንቅስቃሴውን እያጠናች እንግዲህ ቀን ጠብቃ አሁን ላይ በምኞት ህይወት ላይ ትልቅ ፍርድ ልትፈርድ መታለች ማለት ነው። በረከት ምን ማድረግ እንዳለበት ባያቅም ግን አሁንም ድረስ ቤቱን የመሸጡን ነገር ሀሳቡን አልቀየረም። ግን ደግሞ ቤቱ የሚሸጠው ብርቱካን ስትፈርምለት ብቻ እንደሆነ ስላወቀ ብርቱካንን መማጸን ብቻ ነው የሚጠበቅበት። ያንን ነገር ደግሞ ብርቱካን ትፈልገዋለች። በፍጹም እግሯ ስር ወድቆ ራሱ ቢለምናት ለሷ የምትፈልገውን ነገር ካልሰጣት በስተቀር ቤቱ እንዲሸጥ አትፈርምለትምም፣ ላትፈታውም ትችላለች ማለት ነው። ስለዚህ በረከት በጋብቻ ላይ ጋብቻ መፈጸሙ ራሱ ሌላ ትልቅ ቅጣት ሊጠብቀው ይችላል ማለት ነው። ሱራፌልም ይሄንን ነገር ስላወቀ ነው በቤታቸው ድረስ መጥቶ እየተዝናናባቸውና እነሱ ካልፈቀዱ ቤቱ ሊሸጥ እንደማይችል ነግሮ ያስደነገጣቸው ማለት ነው። ማርታም ዶክተር ላይ ያደረገችው ነገር አግባብ ባይሆንም ዶክተር ግን በሰላም እንደዛ ሊተኛ እና ራሱ ሊስት እንዳልቻለ ገብቶታል። የእንቅልፍ ኪኒኒ እንደሰጠችውና የምትፈልገውን ስልክ ቁጥር ካገኘች በኋላ የኤልሳ አድራሻ እንዲፈለግ አድርጋለች። እስካሁን ድረስ ዶክተር ያልገባው ነገር ለምን የእንቅልፍ ኪኒኒ እንደሰጠችው ነው። ጉሮሯን ይዞም ቢጠይቃት አይኗን በጨው አጥባ እንግዲህ በፍጹም እኔ አላደረኩም ብለዋለች። እሱ ግን በጣም ስለተጠራጠረ ደሙን ሁሉ በርምሮ የእንቅልፍ ኪኒኒ እንደሰጠችው ገብቶታል ማለት ነው። ግን ይህንን ነገር ለምን እንዳደረገችው ብቻ ነው ያልተገለጸለት ማለት ነው። አሁን ላይ ግን ማርታ የምትፈልገውን ነገር አግኝታለች። ምክንያቱም ኤልሳ የት እንዳለች ማወቅ ነበር የሷ ፍላጎት። ይሄንንም ነገር አውቃለች ማለት ነው። ስለዚህ ማርታ እንግዲህ ኤልሳን ምን ልታረጋት እንዳሰበች ባናቅም መልሳ ወደ ቤቷ አምጥታ እንግዲህ ያው ለፈለገችው ሰው ልትድራት ነው እንጂ ሌላ ምንም አታደርጋትም። ዶክተር ግን ይሄ ነገር እንዴት እሱ ላይ የተፈጸመ እንደሆነና ማርታን በፍጹም ሊያቃት እንደማይችል እየተገነዘበ ነው ያለው። የእንቅልፍ ኪኒኒ ሰጥታ ካስተኛችሁ በኋላ ስልኩን ወስዳ የኤልሳን አድራሻ በትክክል አግኝቶላታል፣ የቀጠረችው ሰው ማለት ነው። ይሄ ነገር እንግዲህ ለኤልሳና ለዶክተር በጣም አስደንጋጭ ነገር ነው የሚሆነው። ምክንያቱም ዶክተር ኤልሳ ከማርታ ከናቷ እንድትርቅ ፈልጎ ነበር። ግን ደግሞ እሷ ይሄን ነገር አትፈልገው። ሙሉ በሙሉ የልጇን የኤልሳን ህይወት መቆጣጠር ነው የምትፈልገው። በሷ ፍቃድ እንድትወጣ በሷ ፍቃድ እንድታገባና ማንኛውም ነገር እንቅስቃሴዋ በሙሉ በእናቷ ፍቃድ እንዲሆን ነው የምትፈልገው ማለት ነው። ኤልሳ ደግሞ አሁን ላይ በጣም ትልቅ ልጅና ራሷን ማስተዳደር ወይም ደግሞ ክፉና ደጉን መለየት ስለምትችል እናቷ የምትላትን ነገር በሙሉ ማድረግ አትፈልግም። ለዚህም ነው ቤቱን ጥላ የሄደችው። ቤቱን ጥላ ብትሄድም ማርታ ግን አሁንም ድረስ አልተፋታቻትም። ያለችበትን ፈልጋ አግኝታለች ማለት ነው። ሌላው ለበረከት ትልቅ ጭንቀትና ትልቅ ጉዳት ሊያደርሱበት የሚችሉት እንግዲህ ሱራፌልና ማርታ ናቸው ማለት ነው። ሱራፌልም ይሄንን ነገር ስላወቀ ነው ማርታን ከተዋወቃት በኋላ ምን መስራት እንዳለባቸውና የነበረከትን ቤት ፍርስርሱን ማውጣት የፈለጉት ማለት ነው። ማርታ ከዚህ በፊት በረከትን ለመግደል ብትሞክርም አሁን ላይ ግን ይቅርታ ጠይቃ ተለሳስ ይሄንንም ያደረገችበት ምክንያት እንግዲህ ከሱራፌል ጋር ለመስራት ስላቀዱ አሁን ላይ ማስመሰልና በረከትን መቅረብ ስላለባት ለእያንዳንዱ እንቅስቃሴዋ እንዲመቻትና ምንም አይነት ጥርጣሬም እንዳይኖር እንግዲህ ከሱራፌል ጋር እጅ ለእጅ ተጨባብጠው የበረከትን ቤት በሙሉ ሊያፈራርሱት አቅደዋል ማለት ነው። ሱራፌልም በኩራትና በትዕቢት ነበረ በረከትን ሲያናግረውና ቤታቸው ድረስ ሄዶ ሲዝናናባቸው የነበረው። ዙፋንን በተቻላት መጠን ሱራፌልን ለማስጠንቀቅ ሞክራለች፣ በጥፊ መታዋለች። እሱ ግን የሚሰማ ሰው አይደለም ማለት ነው። ከብርቱካን የባሰ ስለሆነ አሁን ላይ እንግዲህ በጣም እያሾፈባቸው ነው ያለው። ምኞት ላይም እያሾፈና እየቀለደባት ነበር ማለት ነው። የብርቱካን ውሽማም እንደሆነ በኩራት ነበረ ሲያወራ የነበረው ያለምንም ማፈርና ያለምንም ጭንቀት ነው። አሁን ላይ ሱራፌል እየተንቀሳቀሰና በረከትንም ትልቅ ችግር ውስጥ እንደሚጨምረው ስለገባው ነው
እየተዝናና ያለው። ምክንያቱም በሁሉም አቅጣጫ እንግዲህ በረከት መንገድ ተዘጋግቶበታል። እሱ ምኞትን ለማዳን ቢጥርም ግን ደግሞ ብርቱካን እስካልፈረመችና እሷ እሺ እስካላለች ድረስ ቤቱ ሊሸጥ አይችልም። ቤቱ ካልተሸጠ ደግሞ ምኞት ልትታከም አትችልም ማለት ነው። ስለዚህ በረከት ምኞትን እያያት ልትሞትበት ትችላለች። ያ ነገር እንዲሆን ደግሞ በፍጹም አይፈልግም። ምክንያቱም ምኞት ለሱ ማለት ትልቅ እድል ነች። ከዚህ በፊት ከብርቱካን በህይወት ያተረፈችው እሷ ስለሆነች በዛ ላይ ደግሞ በጣም ስለሚያፈቅራትና ስለሚወዳት አሁን ላይ እንግዲህ ምን ማድረግ እንዳለበት ግራ ስለገባው ዶክተርንም እያማከረ ነበረ። ዶክተር እንግዲህ ቤቱ የመሸጥ እድሉ ከጠበበ ሌላ መንገድ ተጠቅመው ብር ማግኘት እንደሚችሉና ምኞትን ሊያሳክሙ እንደሚችሉ እያጽናናውና እያበረታታው ነው። ግን ደግሞ በረከት አሁን ላይ ሌላ እድል የለውም ብር የሚያገኝበት ማለት ነው። ምናልባትም እንግዲህ ድርጅቱ ራሱ ይሸጥ ብሎ ቢያስብ ብርቱካን መፈረም አለባት። ምክንያቱም በእያንዳንዱ በበረከት እንቅስቃሴ ላይ ኃላፊነት አለባት ሚስቱ ስለሆነችና ስላልተፋቱ ይህንን በነፃነት ማድረግ አይችልም ማለት ነው። አሁን ላይ እንግዲህ ከብርቱካን ተላቅቅ ያለው ብሎ ቢያስብም በረከት በፍጹም የብርቱካን ሰበብና እዳ እየለቀቀው አይደለም። ያኔ እሷን ከሶ ትልቅ ችግር ውስጥ መጨመር ሲችል እንዲሁ ስለለቀቃት በጣም እየቆጨውና እያዘነ ቢሆንም ዛሬ ላይ ግን ተመልሳ መታ በህይወቴ ላይ ትልቅ ችግር ትፈጥርብኛለች ብሎ ባያስብም ግን ደግሞ ብርቱካን ይሄንን አድርጋዋለች ማለት ነው።